የባህር ዳር ስታዲየም ግንባታን አጠናቆ ለአገልግሎት ክፍት ለማድረግ እየተሰራ ነው። ስታዲየሙ የፊፋና የካፍ መስፈርትን ባሟላ መልኩ ግንባታው እየተከናወነ ይገኛል። የተጫዋቾች የቡድን አባላት የመልበሻ ክፍሎች፣ የመቀመጫ የወንበር ገጠማ ተጠናቋል። አክሊሉ ማሬ ተጨማሪ አለው። የኢትዮጵያ ብሔራዊ ቡድን የሜዳ ላይ ጨዋታዎችን ያስተናግዳሉ ተብሎ ተስፋ ከተጣለባቸው መካከል ግንባር ቀደሙ ነው የባህር ዳር ዓለም አቀፍ ስቴዲየም። 2015 ዓ.ም የሁለተኛው ምዕራፍ ግንባታ ከተጀመረ ወዲህ የግንባታ ሂደቱ በፍጥነት እየተካሄደ ነው። የግንባታ ሂደቱም የፊፋና ካፍ መስፈርቶችን ባሟላ መልኩ እየተሳለጠ ነው። ባህር ዳር ዓለም አቀፍ ስቴዲየም የካፍና የፊፋን ስታንዳርድ መሰረት አድርጎ እየተሰራ ነው የሚገኘው። እንግዲህ በሁለተኛ ዙር ግንባታ ሂደታችን በተለይ በፊፋና በካፍ መሟላት አለባቸው ተብለው የሚጠበቁ 4 ነገሮች ናቸው። አንዱ ሳር ጋር ተያይዞ ያለ ነው። እንግዲህ 3 ሜዳዎች አሉ። ለዚህ የሚያስፈልገው የሳር ዝግጅት በተገቢው የተደረገበት ሁኔታ ነው ያለ። ቪአይፒ ከምንም ከተጫዋቾች ጋር ንክኪ ሳይኖር መግባት የሚችሉበት ምቹ ሁኔታ ደርሷል። ለዚህ የሚያስፈልጉ የሊፍት ገጠማ ስራዎች ተጠናቀዋል። ሚዲያዎች ገብተው ቀጥታ ላይ የሚያስተላልፉበት ቦታዎች በበቂ ዝግጅት ተደርጓል። ከዛ ውጭ ከመልበሻ ጋር ተያይዞ ያለ ነው የተጫዋቾች መልበሻ የፊፋና የካፍ ስታንዳርድን ፕላስ አድርጎ ለመስራት ጥረት ተደርጓል። በበቂ ሁኔታ የመግጠም ስራውን አጠናቀናል። በተጨማሪም ከ50 ሺህ በላይ ወንበርና የ2 ግዙፍ ስክሪኖች እንዲሁም የድምጽ ስርዓት ገጠማ እየተከናወነ ሲሆን የንጽህና መጠበቂያ፣ የዳኞች፣ የአሰልጣኞች አባላትና ዶፒንግ ምርመራ የሚከናወንባቸው ክፍሎችና ሌሎች ደግሞ እየተጠናቀቁ ነው። የምሽት ጨዋታዎችን ማስተናገድ ይችል ዘንድም የመብራት ገጠማዎች ተከናውነዋል። በአራተኛ ደረጃ የሚጠበቀው ከላይት ጋር ያለው ነው። የመብራት ጉዳይ እንደምታየው በዋናው ግቢ 20 ፖሎች አሉ። እነዚህ በሚገባ የተከላ ስራቸው ተጠናቆ ፓወር ተሰጥተዋል። 2 የውጭ ሜዳ ካሉት ላይ ደግሞ ወደ 8 ፖሎች አሉ። እነዚህም በተገቢው ተለቆ የገጠማ ስራ ተጠናቆ ፓወር ተሰጥቷል። የካፍና የፊፋ ስታንዳርዶችን ባሟላ መልኩ ግንባታዎቹ የተከናወኑ የሚገኙለት የባህር ዳር ዓለም አቀፍ ስታዲየም በዚህ ዓመት መጨረሻ ውድድሮችን ለማስተናገድ ዝግጁ ይሆናል ተብሎ ይጠበቃል። በአጠቃላይ ስራውን ወስደን በጥቅል ስናየው ከ94% በላይ የደረሰ አፈጻጸም ነው ያለው። የሆነ ማለት በዚህ በጀት ዓመት በተቻለ መጠን ከአዲስ አበባ ስቴዲየም ቀድመን የምናጠናቀቅበት ሁኔታ በተገቢው እየሰራን ያለ። ለስታዲየሙ ግንባታ መፋጠን መንግስት ለስፖርት ፕሮጀክቶች የሰጠው ከፍተኛ ትኩረት ወሳኝ ሲሆን ሲጠናቀቅ ደግሞ እንደ ሀገር ያለውን የስታዲየም ችግር የሚቀርፍ ይሆናል። የኢትዮጵያ እግር ኳስ በስደት ያለ ነው። ብዙ ስቴዲየሞች እንደ ሀገር ተጀምረዋል። ነገር ግን ዋና መሰረታዊ ችግራቸው በማጠናቀቅና በተገቢው በጥራት የፊፋ ስታንዳርድ የካፍ ስታንዳርድ አሟልቶ በመሄድ በኩል አንዱ መሰረታዊ ችግር እሱ ነው። ሁለተኛው ግን ዋናው ባለቤት ሆኖ ተግባሩን ቆጥሮ ከመያዝ ጋር ተያይዞ መሰረታዊ ችግር አለ። አሁን ከቅርብ ጊዜ ወዲህ መንግስት ለፕሮጀክት የሰጣቸው ትኩረቶች በጣም ከፍተኛ በመሆኑ ከፍተኛ አመራሮቻችን ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በየቀኑ ክትትል የሚያደርጉበት፣ ክቡር ርዕሰ መስተዳድራችን በየቀኑ ክትትል የሚያደርጉበት፣ ስለዚህ የትኩረት መስጠትና ያለ መስጠት ጉዳይ ነው። ለተግባሩ ትኩረት ስለተሰጠ ኦሬዲ ባህር ዳር ስቴዲየም ከቆመበት በአጭር ጊዜ ውስጥ ነው በፍጥነት እያደገ ያለ። በጉጉት የሚጠበቀው የባህር ዳር ስታዲየም ከ20 በላይ የስፖርት ውድድሮችም እንዲያስተናግድ ተደርጎ እየተገባደደ ይገኛል። ያንቃቂና በስሌት ነው እየተሰራች ያለ። ሁሉንም ስፖርቶች አሟልቶ እንዲይዝ ለማድረግ ነው ጥረት የተደረገው። ወደ 23 የስፖርት አይነቶች አሉ። የቤት ውስጥና ከቤት ውጭ የምንላቸው በተለይ የቤት ውስጥ ያሉት ስፖርቶች በአንድ ማዕከል የሚያስተላልፍባቸው ውጭ ላይ ያሉ። ከዛ ባለፈ ግን የብስክሌት ውድድር ራሱን ችሎ ወደ 6 ነጥብ በዙሪያው መወዳደር ይችላል። ትራኩ እንደምታዩት በበቂ ሁኔታ የተዘጋጀ ነው። ድሳት ተደርጎለታል። እዚሁ ላይ ማስኬድ ይቻላል። ከዛ ባለፈ የቅንጦት እንኳን ቢፈልግ የሄሊኮፕተር ማረፊያ ዳምፕ ሁሉ በበቂ ሁኔታ የተዘጋጀበት ሁኔታ አለ።